ተልባ ቲዩብ የደጋጎች ስፍራ ስንመጥነው የሞትን ሲፈት ፈርድ ያረገብንን ሐዩላ የሙት አንድ የሚቀር የለም በዱንያ መሬት ሁሉም ይጓድናል በየተሻበት የቀመሳት ሁሉ የዱንያን ሐያት ሳይቀምሳት አይቀርም የሞትን ጥናት ችግሮችን በሽታዎችን የሚከስታቸው የሚያመጣቸው ምክንያት ኃጢአት ነው በደል ነው የሚያመጣው ፈጣሪ ጌታ ከሆነ ምክንያቱ ኢስቲግፋር ነው ምክንያቱ ተውበት ነው ምክንያቱ ኃጢአት መታቀብ ነው በዛሬው በምናለሽ አዲስ ፕሮግራማችን የሀገር ዋርካ አስታራቂ መካሪ ሰላምና ፍቅርን ሰባኪ የሆኑትን ታላቅ ባለ ግርማ የቀድሞ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘለቀን ልናነሳሳ ወደድን። ከሁሉ በፊት ሰውነት ይቀድማል ሰው ሁኑ የሚሉን ሐጂ ሙፍቲ ዑመር ዘር ሃይማኖት ሳይለዩ በትሁትና መልካም ስብዕናቸው ሰው መሆንን በተግባር ያሳዩ አባት ናቸው። ዛሬ ላይ አንድነትን አድምቀው ያሳዩን ሐጂ ሙፍቲ ዑመር ማን ነበሩ? በሞት በሐዘን በደስታ በሰርግ እየተሪያዳ እየተጋገዘ እየተባበረ መኖሩን ነው እኛ የምናውቀው። በኢትዮጵያ ውስጥ ለሚገኝ ለክርስቲያኑም ለሙስሊሙም የማይጠቅም አደጋ ስለሆነ ልክ አይደላችሁም ልንላቸው ይገባል አጥፊዎችን። ሐጂ ሙፍቲ ዑመር ኢድሪስ ከደጋጎቹ መንደር ወሎ አካባቢ በምትገኝ ገነቴ በተሰኘች መንደር ግንቦት 21 1929 ህይወታቸው ሀብሎ ጀመረ። ከአባታቸው ኢድሪስ ዘለቀና ከእናታቸው መነን ሽፋው ተወልደው ገበሬ የነበሩትን አባታቸውን እያገዙ የሚኖሩት ሐጂ ሙፍቲ ዑመር በልባቸው ውስጥ የእስልምና ትምህርት ፍቅር የሰረጸው ገና በልጅነታቸው ነበር። ታዲያ አባታቸውን ኢድሪስ ዘለቀ ፍቃድ ጠይቀው የእስልምና ትምህርታቸውን በትጋት መከታተል ያዙ። ረጅሙን የህይወት ክፍላቸውንም ዕውቀትን በመቅሰምና በእስልምና አስተምሮት ራሳቸውን ሲቀርጹ ኖሩ። ሐጂ ሙፍቲ ዑመር ከመኖሪያ ቀያቸው ተነስተው ወደ አዲስ አበባ የመጡበትን አጋጣሚ ሲናገሩ በጊዜው የነበሩትን የእስልምና ጉዳዮች ጠቅላይ ምክር ቤት መስራችና ኃላፊ የሆኑትን የኢትዮጵያ ሙስሊሞች አባት ሐጂ ሙሐመድ ሳኒ ሐቢብን ማለትም አስተማሪያቸውን ፍለጋ እንደነበር ይገልጻሉ። ታዲያ በአዲስ አበባ ኑሮዬን አደርጋለሁ ብለው ያላሰቡት ተቀዳሚ ሐጂ ሙፍቲ ዑመር በአስተማሪያቸው ሐጂ ሙሐመድ ሳኒ ሐቢብ አማካኝነት ያላቸውን የእስልምና የላቀ ዕውቀት እንዲያካፍሉ በታላቁ አንዋር መስጂድና በመስጂድ ኑር የእስልምና አስተምሮትን ለመስጠት ተመደቡ። ተማሪዎቻቸውን እያቀሩ ቀሪ ጊዜያቸውን እየቀሩና በዕውቀት ላይ ዕውቀት እየጨመሩ ኑሯቸውን አዲስ አበባ አደረጉ። በ1967 የእስልምና ጉዳዮች ምክር ቤት ሲቋቋም የምክር ቤቱ አባልና የዑለማዎች ሊቀመንበር በመሆንም አገልግለዋል። ሐጂ ሙፍቲ ዑመር ኢድሪስ በ2011 ዓ.ም ዶክትሬት የተሰጧቸው የእስልምና ጉዳዮች ጠቅላይ ምክር ቤትን እስከ 2014 ድረስ መርተዋል። በሀገራችን ብቻም ሳይሆን ከዓለማችን 500 ተጽዕኖ ፈጣሪ ሙስሊሞች መካከል ስማቸው በዓለም አቀፍ መዝገብ ላይ በክብር መስፈርም ችሏል። ሰላም፣ ፍቅር፣ እኩልነት፣ መቻቻልና መተባበርን፣ ሰብአዊ ልዕልናና ያለ ልዩነት ሰውን ማክበር የሐጂ ሙፍቲ ዑመር አንደበትና ተግባርን የሚገልጹ ናቸው። ለሀገራቸው ያበረከቱት አስተዋጽኦና ሲሰጡ የኖሩት ፍቅር የማይዘነጋ ነው። የሀገር ሰላምንና የሰው ልጅ እኩልነት መረጋገጥን ከማለፌ በፊት ማየት እመኛለሁ ያሉት ሐጂ ሙፍቲ ዑመር ኢድሪስ ዘለቀ ጥቅምት 9 2018 ከዚህ ዓለም በሞት ተለዩ።
የሀገር ዋርካ አጣን። ሃይማኖት ሳይለይ ሁሉም በጋራ ሐዘኑን ገለጸ። የማይቀረው ሞት ሁሉም ጋር መድረሱ አይቀር ይሁን እንጂ ዘወትር የሚወሳ በብዙሃን ልብ ውስጥ ታትሞ የሚቀር በፍቅር የተሞላ ስብዕናን ትቶ ማለፍ እንደነ ሐጂ ሙፍቲ ዑመር ዘንዳ እንጂ ብዙዎች የሚታደሉት አይደለም። መርሃቸውን ሰው ሁኑ ያደረጉት ሙፍቲ ሰው ሁነው ሲያሳዩን ከወዳጅ ዘመዶቻቸው አንደበት ደግሞ እንዴት እንደተገለጹ ተሰሙ ዘንዳ ጋበዝናችሁ። ፈጣሪ ሐጂ ሙፍቲ ዑመር እንድሪስ የሰጡንን ሰው የመሆን አደራ እንድናሳካ ይረዳን ዘንድ ተመኘን። መልካም ቆይታ። ዙልም አንዱን መዝለብ አንዱን መዝለብ፣ ዝሙት መብዛት፣ ስርቆት መበርከት፣ እዝነት ማጣት፣ በአጠቃላይ ኃጢአት የተባለ የአደጋ ምክንያት ሐጂ በህዝበ ክርስቲያኑም በሙስሊሙ ብቻ አይደለም ጥሩ አንደበት አለውት። የማሳመን አንድን ነገር ተናግረው የማሳመን ብቃት አለውት። ሰው ይወዳቸዋል፣ ተግባብተው ይኖራሉ። በኢህአዴግ ዘመነ መንግስት ጀምሮ ሲሰሩ ቆይተዋል። ሁሉንም ችለው እንደዚህ ተናገረ፣ እንደዚህ ሰማው፣ እንደዚህ በለው ሰማው ብለው ቶሎ አኩርፈው ሐጂ የያዙትን ስራ የመልቀቅ ወይም የተሰጠውትን ኃላፊነት ትተው ገሸሽ ማለት አይሆንልዎት። ይችላሉ። ችለው ያን ነገር የተወራው ውሸት ወይም ያልሆነ ነገር ውሸት መሆኑንና ያልሆነ ነገር መሆኑን አሳምነው ተግባብተው የተሰጣቸውን ኃላፊነት ሲወጡ ቆይተዋል። ውስጣቸውም የተስተካከለ ሸኽ ነበሩ። በሁሉ የተሟሉ በእውቀትም እንደዛው በጸባይም ቢሆን አንቱታን ካፋቸው የማያዋጡ ለሴቱም ለትልቁም ለትንሹም በአንቱታ የሚያቀርቡና ጸባያቸው የተሟላ ሸኽ ነበሩ። የምናውቃቸው አሁን ከሄዱ በኋላ ነው። አብረን እየዋልን አብረን እየቀረብናቸው ያው እንደኛው ሰው ናቸው መስሎን ነበር የምናያቸው። ግን በጣም የመጠቁ አንድ ሆነው አዲስ አበባ መጡ። ብዙ ህዝብ ሆነው ያገኘናቸው ግን ብዙ ህዝብ ሆነው ያገኘናቸው ያው እንዳያችሁት እንዳሸኛኘታቸው ላይ ምንም ሳይቀር ሰማይ ሳይቀር ያለቀሰበት ስራቸውና ስነ ምግባራቸው በጣም የረቀቀ ስለሆነ ነው። ማንንም የማያገሉ አንዱን አንጠልጥለው አንዱን የማይጥሉ ሀብታም ነው ድሃ ነው ብለው የማይለዩ አዋቂ ነው አላዋቂ ነው ብለው የማይሉ ዕውቀታቸውን ለማንም የማይደብቁ ከመጀመሪያ እስከ መጨረሻ ድረስ ህይወታቸውን ለዲን የሰጡ ሸኽ ነበሩ። ረሂመሁላህ አላህ ይዘንላቸው። ትልቅ አይሉም ትንሽ አይሉም፣ ዕውቀት ያለው ነው አይሉም፣ ዕውቀት የሌለው ነው አይሉም። ሴቱንም ወንዱንም ሁሉንም እንደ ልጁ አድርገው አቅርበው አንድ ቀን ያየ ሁልጊዜ ናፍቆታል። ሙፍቲን የቀረበ አይደለም ቀርቦ ያወራቸው በሚዲያ እንኳን ያያቸው ሰው የሚስቡና ሙፍቲ ብሎ ማለት ስለ የድሮቹ በቃ የነበሩት ሳምፕል ናቸው። በተለይ በአገራችን ላይ ብዙ ሙፍቲን የመሰሉ ሰዎች ብዙ አልፈዋል። ለሀገራችን እሴት ለዲነል ኢስላም መገለጫ ለሀገር ክብር ሙፍቲን የመሰሉ ነበሩ። እነዛም ሰዎች ብለን የምናይባቸው አንድ ብቸኛ የሆኑ ሰው ነበሩ። ያም በመሆኑ ለሐቅ የቆሙ በመሆኑም ሁሉም ቀልብ ሰፍረው ሁሉም ቀልብ ውስጥ ገብተው የሚኖሩ ብቸኛ ትልቅ ሰው ነበሩ። ሙፍቲ ስለ ለእውነት የቆሙ ሰው ናቸው። እንግዲህም ሰውን ሳይሆን የሚያዩት እውነት ነው። ማን ነው ምንድነው ላመኑበት ወደ ኋላ የማይሉ ናቸው። ሙፍቲ በዛ ላይ በጣም ስለ በጥሩ በንጹህ ገራገር የሆኑ ሰው በቃ ሙፍቲ ሁሉንም ጥሩ ነው ብለው የሚያስቡ እንዲያሙኛል ይሸውዱኛል እንዲያርጉኛል ብለው የማያስቡ በቃ ንጹህ ነው። ሰው ሲያወራ ከምር መስሎ የሚታያቸው ሰው እና ሙፍቲ ብሎ ማለት የሚገርሙ ሰው ናቸው። አላኩልሃል
በዲን አልእስላም ላይ አሉ ተብሎ የገጠሩም የከተማውም የሚያውቃቸው የገጠሩም የከተማውም የሚያፈቅራቸው ሃይማኖት ሳይለይ ጾታ ሳይለይ ብሔር ሳይለይ ሁሉም የኔ የሚላቸውና በቃ ሰው መሆን እንዲህ ነው እንዴ ለካ የኢስላም መሪ ሃይማኖት መሪ መሆን እንደ ሙፍቲ ነው ተብሎ ምሳሌ ሊቀመጡ የሚችሉ ሰው ነበሩ። ሙፍቲ የሙፍቲን እውነት የሙፍቲን ማንነት እንዲህ በቃል መግለጽ በጣም ያስቸግራል። ሙፍቲ ያው ከክንውኖቻቸው መካከል ለ60 ዓመታት በነፃ አስተምረዋል። ይሄ ለሃይማኖት አባቶች አርአያ የሚሆን ነው። በሃይማኖት ደሞዝ አልቀበልም ብለው ማለት ነው። ተቋም ይመሩ ነበር መጅሊስን። አንድም ቀን ደሞዝ ወስደው አያውቁም። የሚተዳደሩት በራሳቸው በሚሰሩት ስራ ነው፣ የግል ስራ ነው። ከሃይማኖት ደሞዝ አልፈልግም ብለው ይሄ የገጠሩ የእስልምና ሆነ የገጠሩ የክርስትና ሰዎች መስጠትን እንጂ መቀበልን አይፈልጉም። ይሄ ትልቅ አርአያነት ነው። ሌላ ከሙፍቲ ምንድነው ተቋም ግንባታ ላይ የነበራቸው ነው። በጣም ብዙ የተቋም ግንባታ ላይ ተሳትፈዋል። እስልምና ጉዳዮችን ጨምሮ የሃይማኖቶች ጉባኤ፣ ሌሎችም ከእርቅ ሰላም ጋር የተያያዙ የተቋም ግንባታዎች ላይ ተሳትፈዋል። ሌላ ትልቁ ስራቸው ቁጥሩ ዳታው ይለያያል። ከ150 160 ይባላል። እርቅ የፈጸሙበትን ይሄ ጎሳ ለጎሳ ምናምን የተለያዩ ግጭቶችን እርቅ ተሳትፈው ገስጸው ያስታረቁባቸው መድረኮች በጣም ብዙ ናቸው እና እድሜ ልካቸውን በራሳቸው ትኬት በራሳቸው ወጪ ቦታው ድረስ እየሄዱ ሰዎች ይሰሟቸዋል፣ ገስጸው ያስታረቁበት ሁኔታ ነው የምናየው። በጽሁፍ ደረጃ ብዙ ጽሁፎች አሉ። አሁን ተሰብስቦ ምን ያህል ናቸው፣ አይነታቸው ምንድን ነው የሚለው ነገር ጥናት ይደረግበታል። ታሪካቸው ሲጻፍ አብሮ በዛው እግረ መንገድ እየተጻፈ ነው። የሚሏቸው ነገሮች አሉ። ተማሪዎቻቸው ይሄን ያህል ነው ይሄን ያህል ነው ይላሉ፣ ግን ዳታውን በትክክል ከታሪክ መጽሐፋቸው ላይ ይቀመጣል። አሁን ጥናቶች እየተደረጉ ስለሆነ ማለት ነው። ሌሎች ዳይሜንሽኖቻቸውም እየተጠኑ ነው። ያው ስለ ሙፍቲ ማንነት ለመናገር ሊከብድ ይችላል። በተለይ እኛ ልጆች ነን። ከሳቸው አንጻር ስንታይ ምናልባት ከግማሽ እድሜያቸው በታች ይሆንነንና እኛ ሳንወለድም በጣም ብዙ ነገሮችን የሰሩ ናቸው። እኔ ልጅም ሆኜ ማስታውሰው ነገር በተለያዩ ከተሞች እየተሽከረከሩ እየተዟዟሩ የሀገራችን ትልቅ ከተሞች ገጠሮች እየዞሩ ይሄ እንግዲህ ከዒልሙ ከማቅራቱ ከማስቀራቱ ባሻገር ሌላ ተጨማሪ የሆነ ከመንገድ ትንሽ ሳት ያሉ በተለይ ከሙስሊሙ ከአያቶቹ ከቅድመ አያቶቹ ከትልቅ መሻይኾች ከወረሰው መንገድ እየተገነጠሉ መውጣት የጀመሩ አንዳንዴም ደግሞ ዕውቀታዊ ክርክር ወይም ደግሞ ውይይት ለማድረግ እነዚያን ሰዎች ገጽጸው ለመመለስ በጣም ብዙ አካባቢዎች ላይ ተጉዘዋል በድካም። ምናልባት በአሁን ሰዓት ብዙ ኤርፖርት ያለባቸው ከተሞች ይኖራሉ። በዚያን ሰዓት ያ ባልነበረበት ሰዓት በመኪና እየተጓዙ ድካም አለው፣ ልፋት አለው። ያው ሙፍቲ እንደ ኢትዮጵያ ሲታዩ ሙስሊሙን ብቻ የሚخدሙ ወይም የሚያገለግሉ ለሙስሊሙ ብቻ የቆሙ ሰው ሳይሆኑ ለሀገር የቆሙ ትልቅ ዋርካ ነበሩ። ለሰላም የቆሙ ትልቅ ዋርካ ነበሩ። አልበላም፣ እራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። እራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው። እነሱ ናቸው የሚበሉት። 6 ዓመት 6 ወር ስቀመጥ እራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። እኔ ሐዋሳ ነው የምኖረው እና ከዛ መጥቼ እንዲሁ ድክም ብሏቸው አየሁትና ሀጂ ሰው በእርግጥ ለሀገርም ለወገንም ለራሱም ይሰራል። ግን አላህ ወጀዐልና ለይለ ሊባሳ ወጀዐልና ነሃረ መዓሻ ቀኑን መከሰቢያ ለዓይሻችሁ መከሰቢያ ሌሊቱን ደግሞ ለስጋችሁ ለነፍሳችሁ ማረፊያ አርጌ አመቻችቼ ፈጥሬላችኋለሁ። በዚህ ፕሮግራም ተጠቀሙ ብሎ አላህ ይሄም እንዴት እንደምነው ለጤናችንም ለምናችንም አመቻችቶልናል። ያንን እኮ በአግባቡ አላህ በሚፈልገው በሰጠን መመሪያ ታልሰራን ነገሮች ይዛባሉ፣ ጤና ይዛባል። እና ጤና ደግሞ ከሌለ ሁሉን ነገር መስራት አይቻልምና አሁን ከዚህ በኋላ እድሜውም እየሄደ ነው። ስለዚህ ኃላፊነትን አሁን መቀነስ አለበት። ይሄ ዲናዊ ትምህርቱ የዲናዊ ስራው እስከ ህይወት ፍጻሜ መቼም አብሬ
ሊሄድ የሚችል ግን በዚህ በዱንያው በኩል ያለውን ደግሞ መተካካት እንትን አድርገው በእኔ ቦታ አሁን በጣም እየደከመኝ ነው እንደዚህ ነው ብለው ሌላ ሰው እንዲመረጥ አድርጉ። ማህሙድ ይሄን ሁሉ ወዲቼ እኮ አይደለም በእኔ በፍላጎቴ ብቻ አይደለም። መንግስት እንደ መንግስት ያስቸግሩኛል። እስቲ እዛ መሳቢያ ውስጥ ያለ ቦስታ አንጣልኝ አህመድ አሉት። ይሄ አህመድ ይባሉ ልጆች እንደዚህ ሲያመጣ እንዲህ ቅፍ የሚሆን ቦስታ ችግሮን አልቻልኩም፣ ሌላ ሰው ይደረግ፣ ሌላ ሰው ይተካልኝ ባካችሁ። የተቸከኩ ያመመኝም እድሜም አንጻር አሁን እየደከመኝ ነውና ሰው ሌላ ሰው ይደረግልኝ እያልኩ ሐሳቤን በጽሁፍ ስገልጽ እንደገና መንግስት በተለይ መለስ ዜናዊ ባለ ጊዜ እሱ መልሶ የሚጽፍላቸውን እና በቦስታ እያደረገ የሚልከው ወረቀት እንዲህ ቅፍ ይሆናል እና እንደዚህ ኩኝ ተቸግሬ ነው። መንግስት እንደ መንግስት እንደዚህ ተለማምጦ እባክህ ሀጂ እንደ የሀገር ጉዳይ ነው የህዝብ ጉዳይ ነው እና ሰውን እኮኛ የምንፈልገውት ከአሰራር ሚዛናዊ ስራ ነው የሚሰሩት። እውነተኛ የሃይማኖት መሪ፣ እውነተኛ አባት፣ እውነተኛ አገር የምትፈልገውት አባት በመሆነው ያንን ሌላ የሚይዝልን ሰው ስለማናገኝ ነው እና ከዛ አንጻር ነውና ለትንሽ ጊዜ እስቲ እንደው ተቸገሩልን ሀጂ እባክዎን ሀጂዋ እየተባለ የተጻፈልዎትን ወረቀት አሳዩኝና እንደዚህ ኩኜ ነው እንግዲህ ዱዓ አድርጉልኝ እንጂ ተቸግሬ እውነት እንደዚህ በራሴ ፍላጎት ብቻ አይደለም የሚል መልስ ሰጡኝ እና ከዛ አንጻር ያው እስከ ቅርብ ጊዜ ኃላፊነታቸውን እስከሚረከቧቸው ድረስ ሌሎች እስከሚረከቧቸው ድረስ በእንደዚህ አይነት ለሀገርም ለወገንም ለዲኑም ትልቅ ዋጋ ሰጥተው ሲሰሩ ሲያሰሩ የኖሩ አባት ናቸው። እንግዲህ የእሳቸውን አርአያነት እንከተል ነው ብለው የእሳቸውን አርአያነት እንከተል ስል የተነደፉ በአካል የሚታዩ ስራዎች አሉ። እነዛን ማስቀጠል፣ በመንፈሳዊ ደግሞ በውስጥ የሚማሩ ትምህርቶችን ማስቀጠል። ይሄ ያስደስታቸዋል። ሩሃቸው ትደሰታለች። አካላቸው እዛ ሄዷል እንጂ ሩሃቸው ሕያው ናት፣ ትደሰታለች። ነቢያችንም ዓለይሂ ሰላቱ ወሰላም ህይወቴም ለእናንተ አስተማሪ ነው፣ ጥሩ ነው፣ መሞቴም እንደዚሁ አስተማሪና ጥሩ ነው ብለዋል። ለምን እያሉ ያስተምሩ ነበር። እንደገና ደግሞ እዛ ካሉ በኋላ ጥሩ ስራችሁ መጥቶ ይደርሰኛል፣ አላህን አመሰግናለሁኝ። መጥፎ ስራችሁ ሲመጣ ደግሞ አላህን ባክተውላቸው ብዬ ይቅርታ ጠይቅላችኋለሁ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። እሳቸውም አልዑለማኡ ወረሰቱል አንቢያ፣ አልዑለማኡ ከአንቢያኢ በኒ እስራኤል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። የእሳቸው ወራሽ ናቸው፣ ይደርሳቸዋል። የሰራነው ሁሉ ነገር ይደርሳቸዋልና ጥሩ ለመስራት ጥሩ ለመናገር ከክፉ ለመታቀብ ለሰዎች ጥሩ መሆን ይሄንን ይጠበቅብናል። ሴቱም ወንዱም እንወዳቸዋል ካልነ እሳቸውን ሆነን መገኘት ነው። ኸለቀል መውት ወላ ሐያት፣ አስቀድሞ የፈጠረው ሞትን ነው። ከመፈጠራችን በፊት ተፈጥሯል፣ አይቀርም ሞት። ሞት ግን በቁሙ መሞት ነው። የሰው ልጅ ሞተ የምንለው እኛ ከጥሩ ስራ ሲገደብ፣ በመጥፎ ስራ ሁለንተናውን ነገሩን ህይወቱን ሲያበላሽ በቁሙ የሞተ ነው። እሳቸው ግን አሁንም ቢሆን ስራቸውን አስቀድመዋል። እኛም በዱዓ ያሲን እየቀራን ሶደቃም እያደረግን ዱዓችንን እናስከትላላቸው፣ እዛ አላቸው ላይ እንጨምርላቸው። የጀመሩትን ስራ እናስቀጥል፣ ሌትም ቀንም ተግተን እንስራ፣ ወደኋላ እንበል እላለሁ። እኔ ከዚህ በፊት እንዲህ አይነት ሰው ሞቶ ሽኝት እንዲህ አይነት ሽኝት ሲደረግለት አጋጥሞኝ አያውቅም፣ በሃይማኖት መሪ በኩልም ሆነ በሌላ በኩል እና እንዲህ አይነት ሁላ ህዝብ ወጥቶ
ሙስሊም ክርስቲያኑ እያለቀሰ የሸኛቸው የፍቅር አባት ስለሆኑ ነው። ትልቅ ለሀገሪቷ የሚያበረከቱ ትልቅ አስተዋጽኦም ስላለ ነው። ለሀገሪቷ ሰላም፣ መከባበር፣ አንድነት ሁሌ የሆነ ነገር ሲመጣ በአባትነት ምክራቸው ሰውን በሰውነቱ ሰው ሆኖ ስለተፈጠረ አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ስላለ የሰው ልጅ መከበር አለበት የሚል ትልቅ አቋም ይዘው በዚህ ላይ የሰሩ የታገሉ ትልቅ አባታችን ነበሩ ረሂመሁላሁ ተዓላ። እኛንም ኢንሻአላህ እንግዲህ የእሳቸውን ሌጋሲ የእሳቸውን ዋና መስመር አስቀጥለን ዳር የማድረሱን እንግዲህ አቋማቸውን እውነተኛ በእምነት ጉዳይ ላይም የነበራቸውን ቀጥ ያለ አቋም ከዚያ ባሻገር ደግሞ ሰዎች እስከተቃኑና እስከሰሙ ድረስ የማቅረብና የመምከር የማስተካከል ትልቅ ዓላማ ይዘው የተነሱበትን ያንን የማስቀጠሉን ስራ ኢንሻአላህ እኛም ተከተል ለመስራት ጥረት እናደርጋለን። ያው ባጭሩ ስለሳቸው በጣም ብዙ ቢወራም ግን በእኔ በኩል ያለውን ይሄን ያክል ማለት ነው። ሙፍቲ የሀገር ምልክት ናቸው። ስለዚህ ለሳቸው መታወሻ መደረግ ያለበት ሀገራዊ ምልክት በአንድ ሃይማኖት በሙስሊሙ ብቻ ሳይሆን ሀገራዊ ምልክት መሰራት አለበት። ይሄ ምልክት እና መታወሻ መሰራት ያለበት ምንድነው? ለእንዲህ አይነት ግዙፍ ስብዕናዎች አርአያነታቸውን ሮል ሞዴል ይፈልጋል። ሁሌም ትውልድ ሮል ሞዴል አርአያ ይፈልጋልና እንዲህ አይነት ሰዎችን አክብረህ ምልክት ስታረግላቸው፣ ስታስታውሳቸው፣ ስታከብራቸው ትውልዱ እነሱን የመሆን ጉጉት ያድርበታል። የሙፍቲ ትልቁ መገለጫ ሰውነትና ደግነት ነው። ሰውነትን ነው እያከበርክ ያለው፣ ሰውነትን ነው ምልክትና አርአያ እየሰራህለት ያለውና ትውልዱ ስለ ሰውነት ስለ ደግነት እንዲያስብና እኒህን ታላቅ አባትና እሳቸውን የሚመስሉ ከየትኛውም ሃይማኖት ይሁኑ እነሱ እንደዛ አይነቱን አባት ወይም እናቶች ሴቶችንም ጨምሮ እንዲከተል ያደርጋል። እኔ በዚህ በመንግስት ደረጃም በአጠቃላይ በሀገር ደረጃ እንደዛ አይነት ምልክቶች መሰራት አለባቸው። እንዲህ አይነት ስብዕናዎች ካሪኩለም ውስጥ ሁሉ ገብተው መማር አለባቸው። በትምህርት ካሪኩለሙ ላይ ስለ ታሪክ፣ ስለ ምሳሌ፣ ስለ ተለያዩ ነገሮች እንደ አንድ ግዙፍ ስብዕና እንደ ኢትዮጵያዊ ስብዕና ገብተው ለትውልዱ የከበሩበት ምክንያት ምንድን ነው የሚለውን ነገር መሰራት መቻል አለበት። ዘርፈ ብዙ ማለት ነው። ይሄ ከመንግስት ይጠበቃል። ያው ለማህበረሰቡ ሲባል፣ ለሀገር ሲባል፣ ለትውልዱ ሲባል ይሄ መፈጸም አለበት። ይሄ በሀገር ደረጃ መሰራት ያለበት ነገር ነው። ለምሳሌ የተለያዩ ቦታዎችን መሰየም፣ ጎዳናዎችን፣ ሌሎች ነገሮችንም የትምህርት ካሪኩለም ውስጥ ማስገባት፣ በተለያየ መንገድ እሳቸውን የሚያከብሩ ስራዎች መንግስት ደረጃ መሰራት አለበት የሚል እምነት አለኝ። ያው እንደሚሰራም ተስፋ አደርጋለሁ። ያው በዚህ በሳቸው በሃይማኖቱ በኩል ግን ቀድመው ያቀዷቸው ስራዎች ነበሩ። እሳቸው አንደኛ የቁርአን ማብራሪያ ሰጥተዋል። እያንዳንዱን የቁርአን አንቀጽ ከሰውነትና ከደግነት አኳያ ያዩበት ማብራሪያ ነው። በጣም ቆንጆ ነው። እያንዳንዱ ቃላቸው ልብ የሃይማኖቱን ተከታይ ሳይሆን የትኛውም ሃይማኖት ተከታይ ልብ የሚገዛ የሚያሸንፍ አይነት ማብራሪያ ነው የሰጡት። ያ ማብራሪያ ተቀርጾ በቴክኒክ ምክንያት ያው ቴክኒካዊ ነገሮች አላለቁም ነበር። እሳቸው ሊያልፉ ሲሉ ይሄን ኃላፊነት ለሰዎች ሰጥተው ተሰርቶ አልቋል አሁን እና ለመመረቅ 3 ወር ሲቀረው ነው አጋጣሚ ሆኖ ያለፉት። ይሄ አንዱ ፕሮጀክት ነው። ይሄ ትልቁ የጓጉበት ፕሮጀክት ነው። ሁለተኛ ይሄ ፕሮጀክት ይሄ የቁርአን እንትናቸው ማብራሪያቸው ወደ ጽሁፍ ተቀይሮ መማሪያ መሆን አለበት ለሰዎች። የእሳቸውን ደግነት የእሳቸውን ቫሊዩ ለሰው ልጆች ያላቸውን ክብር የሚያሳይ መጽሐፍ መልክ ወጥቶ መማሪያ መሆን አለበት የሚል ሀሳብ አለ። እሱም ስራው ተጀምሯል። እሳቸው እያሉ ነው ስራው የተጀመረው። ሶስተኛ የእሳቸውን ታሪክ የመጽሐፍ ነው። ታሪካቸው የመጽሐፍ ነው። ታሪካቸው አልቋል። አሁን አጋጣሚ ስላለፉ የሞት ፓርቷ ብቻ ትገባለች። ሌላ አራተኛ ግን 8000 ካሬ አካባቢ ቦታ አላቸው። ኃይሌ ጋርመንት አካባቢ አሁን መቃብራቸው ያረፈበት ማለት ነው። እዛ ላይ የድሮውን ሴት የሚያስተምር እንደዚሁ ሀገራዊ የሆነ ትምህርት የሚሰጥ የሃይማኖት ተቋም ስሙ ሃይማኖት ይሁን እንጂ ኢትዮጵያዊነትን የሚያስተምር ማለት ነው። እሳቸው የትምህርት ማዕከላቸው እንደዛ ስለሆነ ትኩረታቸው በጣም ኢትዮጵያዊነት፣ የሰው ልጅ ላይ ደግነት ላይ ያተኩራሉ እና ያንን የሚያስቀጥል አንድ ማዕከል የመገንባት እቅድ ነበራቸው። ዲዛይኑን አይተውት ባርከውታል። እሳቸው ጥሩ ነው ቀጥሉበት ብለዋል እና ወደ ፈንድሬዚንግ እና ምናምን ሊኬድ የነበረው ከጥር አካባቢ
አንድ ሀገር አቀፍ ኮንፈረንስ ተዘጋጅቶ ወይም ምስጋና ቀን ተዘጋጅቶ በዛ ምስጋና ቀን ዲዛይኑ ተገልጾ ሰዎች እንዲሳተፉ የማድረግ ሐሳብ ነበረ። እንደ ሃይማኖቱ የእሳቸውን ደግነት የሚያስቀጥሉ ስራዎች አሉ፣ ፕሮጀክቶች አሉ። ግን ሀገራዊ ደግሞ ያስፈልጋል። ሀገራዊ ምልክትነታቸው እጅግ አስፈላጊ ስለሆነ ማለት ነው። ይሄ ጥሪ ከሙስሊሙ ይልቅ ሙስሊም ካልሆኑ ወገኖች በብዛት ሶሻል ሚዲያም ላይ በተለያዩ አጋጣሚዎች ላይ እንትን ይላል። በነገራችን ላይ በሰው ሞት ሰው በመሞቱ ያሳዝናል። ግን ደግሞ ደስ የሚሉ ነገሮች አሉ። የሚገርም ነገር ህዝቡ የተቀራረበበት ነው። ወገንተኝነትን ያየንበት ነው። የኢትዮጵያ ህዝብ አንዱ ለሌላው ያለውን ስስ ስሜት ወገንተኝነት በጣም ያየንበት ነውና ይሄ ነገር ራሱ ያስደስታል በአጠቃላይ እና በአጠቃላይ ይሄንን ይመስላል ሽኝቱ። በዚህ አጋጣሚ ክብራቸውን የሚመጥን ሽኝት ነው የተደረገው። በተለያየ መንገድ ገምግመነዋል። እኛ ለዚህ ሁሉንም ወገን ከልብ አመሰግናለሁ። ሙፍቲ ተቀምጠው ቁመው ለሊት ብዙ ጊዜ ቁመው አያቸዋለሁ። አንዳንድ ቀን መጣና ተክፍሌ ወይም ለውዱ ለማድረግ አለዛ ደግሞ በውለልማ ይዞኝ እንደዚህ ስንቀሳቀስ ሳሎን ቤት ረካዓተ ተሐጁድን ሰግደው እንደው ተገትረው ዱዓ ሲያደርጉ አያቸዋለሁ ብቻቸው። እንዲህ አይነት ታላህ التفات الله في التفات የሌለው ሰው እየነበሩ በጣም ለየት ያለ ስጦታ ነው የሰው እና ነው እንግዲህ ሁሉንም ነገር አላህ ያሳመረን። እሳቸውም ለጀነት አላህ ያርጋቸው፣ እኛንም ልጆቻቸውንም እናንተም ሁሉም ልጆቻቸው ናችሁ እና አገራችንንም ሰላም አላህ የዲና ሀገር አላህ ያርግልን፣ ዳር ሰላም ዳር አማን አላህ ያርግልን። እኛንም እንግዲህ የእሳቸውን ፈለግ ይዘን የምንከተል አላህ ያድርገን። اللهم صل። እኔም በጣም ደስ ብሎኛል። አንደኛ ስለ ሙፍቲ ስላወራን ስለ ሙፍቲ ተወርቶ የሚጠገብ አይደለም። በሐዘን ላይ ሆነንም ቢሆን ገና ብዙ የሚወራ ብዙ የሚዘልቅ ነገር አለና ወደፊትም ብዙ እንላለን። መታችሁ እንኳን ይሄን እንደዚህ እንድንነጋገር አረጋችሁን ለሌሎች ወንድሞች እህቶቻችን እንዲደርስም በማድረጋችሁ እናንተን በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። አሁን ማረገው ዱዓ እንግዲህ ሰላማችንን አላህ ያስቀጥልልን እንላለሁ። አንደኛ ሙፍቲ በመኖራቸው አላህ ለሙፍቲ ሲል ብዙ በላዎችን ያቆማል። እነዛ በላዎች እንዳይወርዱብን በሙፍቲ ሰበብ ይመጡ የነበሩ ረህመቶች አሁንም እንዳይታገዱብን አላህ ዱንያችንንም አኺራችንን አላህ ያሳምርልን። ሁሉም በሰማው የሚሰራ አላህ ያርገው። አገራችንም ሰላም አላህ ያርግልን። ለሰላሙ ሁላችንም ዘብ ምንቆም አላህ ያድርገን። ከሰላሙ ተጠቃሚ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ስንመጥነው የሞትን ሲፈት ፈርድ ያረገብን ሐዩ ላ የሙት አንድ የሚቀር የለም በዱንያ መሬት ሁሉም ይጓድናል በየተሻበት የቀመሳት ሁሉ የዱንያን ሐያት ሳይቀምሳት አይቀርም የሞትን ጥናት አላህም ተናግሯል በቁርአን አያት ኩሉ ነፍሲን ብሎ ዛኢቀቱል መውት አሁን ምን ይሆናል ብንናገረው ሁሉም ያገኘዋል ሲደርስ ተራው አንድም መኽሉቅ የለ ተራም አይደርሰው ተበጃይቶለታል የሁሉም ቦታው ኸልዋ ቲዩብ የደጋጎች